ሾፕና ዋይዳ የተባለ የሳይንቲፊክ ስያሜ የተሰጠው እንግዲህ ወደ 4 የሚጠጉ ዝርያዎች ጭምር እንዳላቸው ይገለጻል። ይህ ወቅት ግን ይበልጥ የሚያብቡበት የሚያሸበርቁበትም ጭምር ነው። በብዛትም የምናይበት ወቅት ነው ማለት ነው። ኢትዮጵያ እንግዲህ አዲስ ዓመት መባቻው አዲስ ዓመት መምጣቱን ይሄ የፈካው ወቅት መምጣቱን ማሳያ አደይ አበባ አላት። ከዛ ባለፈ ደግሞ የመስቀል ወፎችም እንደዚሁ የምናይበት ጊዜ ነውና ከመስቀል ወፍ ጋር በተያያዘ ትናንትና እኛም በማህበራዊ ትስስር ገጾች ይህን መረጃ ካጋራም በኋላ ኦኬ በዚህም ልክ ነው ለካ ያው እንትኑ ግን የመስቀል ወፍ ሆነ ከተባለ ለመስቀል ከመምጣት ጋር በተያያዘ ጠፍቶ ከመገኘት ጋር በተያያዘ እንደሆነ ይነሳል። ነገር ግን ብዙ ጊዜ በዙሪያችን ያሉ ወፎች ናቸው ተብሏል ማለት ነው በማብራሪያው። ወደ ቀጣዩ መረጃችን እንለፍ። አፍሪካን ያነቃቃ የኢትዮጵያ ኒኩሌር ፕሮጀክት እቅድ አፍሪካን ያነቃቃ ነው ተብሏል። በተለይ አፍሪካን ቱዴይ የተባለው የማህበራዊ ትስስር ገጾች ላይ በስፋት ስንመለከተው የነበረ መረጃ ነው። እንግዲህ ኢትዮጵያ በጉባ ላይ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ እዛ ላይ ከተበሰሩ ብስራቶች መካከል አንዱና ዋነኛው የኒኩሌር ፕሮጀክት ነው። ከህዳሴው ግድብ የማይተናነስ ኃይል የሚያመነጭ የኒኩሌር ማበልጸጊያ ኢትዮጵያ እንደምትገነባ ጠቅላይ ሚኒስትሩ በዛው ማብሰራቸው ይታወሳልና ከዚህ ጋር ተያይዞ አፍሪካ በተለይ ከኒኩሌር ኃይል ማመንጨት ጋር በተያያዘ ስሟ እንደውም የማይጠቀስ ጭምር ነበረች። ነገር ግን እንደ ኒጀር ያሉ የአፍሪካ ሀገራትን እንኳን ብንመለከት ለተለያዩ ሀገራት ይህንን የኒኩሌር ኃይል ለማበልጸግ የሚውለውን ዩራኒየም እያመረቱ እነርሱ ግን በሚገባው ልክ ተጠቃሚ መሆን አልቻሉም። አብዛኛው ጎጆዎቻቸው መብራት የሌላቸው ኃይል ያጡ ጭምር ናቸውና አፍሪካን ከዚህ ድባቴዋ ከዚህ እንቅልፏ የሚያነቃ መሆኑን የኢትዮጵያ ይህንን ፕሮጀክት ይዞ ብቅ ማለት አፍሪካን ቱዴይ አስነብቧል። እንደዚሁም በዩቲዩብ ገጽ ላይም ሰፊ ትንታኔ የሰጠውበት ብዙ ኢትዮጵያውያን ሲያጋሩት ነበረ። እኛም በዜና ሽፋን ስንሰጠው ነበረ። ይህ እንግዲህ ኢትዮጵያ ለአፍሪካ ትምህርት የሚሆኑ ፕሮጀክቶችን መገንባት መቀጠሏን ማሳያም እንደሆነ ነው። እንግዲህ በታላቁ የኢትዮጵያ ህዳሴ ግድብ መገንባት አሁን ላይ አፍሪካ ላይ ትልቅ መነቃቃት እየታየ ነው ተብሏል። ኬንያ ከሰሞኑ ወደ 700 ሜጋዋት የሚያመነጭ ኃይል ማመንጫ ግድብ ለመገንባት እንግዲህ እቅድ መጀመሯ ተሰምቷል። ታና የሚባል ወንዝ አለ በኬንያ ውስጥ የሚገኝና በዚህ በታና ወንዝ ላይ ነው ይገነባል የተባለውና ይህም እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ የፈጠረው መነቃቃት አንዱ ምልክት ነው ተብሎ ዘገባዎችን ስመለከት ነበር። በኒኩሌር ላይም እንደዚሁ የአፍሪካ ሀገራት ወደፊት እንዲመጡ አንዱ መነቃቃት የፈጠረ ነው ተብሏል። የህዳሴ ግድብ ዳግማዊ አድዋ ነው እያልን የምንጠራው በትክክል በአድዋ ጊዜም ስለ ነጻነታቸው ተነቃቅተው ነጻ እንዲወጡ ያደረገ ነበር። አሁን ደግሞ በልማቱ ላይ ይህ እየተደገመበት ነው የሚገኘው። በትክክል ማሳያዎቹንም ደግሞ በጣም በቅርበት በጣም በፍጥነት እየተመለከትን እንገኛለን። እዚሁ ጉዳይ ላይ እንቆይ። እዚህ የአቶሚክ ኃይል ወይም ደግሞ የኒኩሌር ኃይል ጋር በተያያዘ ከትናንት ጀምሮ የዓለም የአቶሚክ ሳምንት በሩሲያ እየተከናወነ ይገኛል። ሩሲያ 80ኛ ዓመት የኒኩሌር ማበልጸግ ከጀመረች 80ኛ ዓመቷንም የምታከብርበት